እንዴት ነው ይሄ ቦታ በጣም ያምራል አይደል? እኔ መጀመሪያ ሳየው ምን አለበት እዚህ በኖርኩ ነው ያልኩት። ግን ከዚህ ቦታ ጀርባ ያለው ታሪክ በጣም አስፈሪ ነው ጋይስ፣ በጣም አሰቃቂ ነው። ከ160 ሺህ ሰዎች በላይ በቁማቸው የተቃጠሉበት ቦታ ነው። ግን ስታይ ያምራል። ቱ ቢ ኦነስት ዋው ኤቭሪቲንግ። ይሄ ቦታም ፖቬግሊ አይላንድ ይባላል። የሚገኘው ኢታሊ ውስጥ ነው። 7.5 ሄክታር ነው ስፋቱ፣ በጣም ሰፊ ነው። ይሄ ቦታም በሰዓቱ የተገነባው በሮማኖች ነበር። የሮማኖች መሪ እየመጡ እዚህ ቦታ ላይ ነበር የሚዝናኑት። ሀብታሞች እየመጡ እዚህ ቦታ ላይ ነበር የሚዝናኑት። እንደምታዩት ነው። ላይክ ውሃው፣ ጀልባው፣ ኤቭሪቲንግ በጣም ነው የሚያምሩ። ኢቭን በዚህ ሰዓት ራሱ ያምራል አይደል? ግሪን ነበር፣ ሁሉም ነገር በጣም አሪፍ ነበር። ሶ ሊደሮች እየመጡ እዚህ ይዝናኑ ነበር፣ ሀብታሞች እየመጡ እዚህ ይዝናኑ ነበር ማለት ነው። ሶ ሁሉም ነገር በጣም አሪፍ እየሄደ ነበር። ግን አንድ ያላሰቡት ነገር ያጋጥማቸዋል። እሱ ምንድነው? ወረርሽኝ ይመጣባቸዋል። ያ ወረርሽኝ ምንድነው? በባክቴሪያ የሚመጣ ወረርሽኝ ነበርና በሰው ህይወት ታሪክ ውስጥ በሰው ልጅ ታሪክ ውስጥ በጣም አስፈሪ ወረርሽኝ ከሚባሉት አንዱ የነበረ ወረርሽኝ ነበር በሰዓቱ ማለት ነው። መድኃኒት አልነበረም፣ ምንም አይነት ፈዋሽ ነገር አልነበሩም በሰዓቱ ማለት ነው። ስለዚህ የሚታመሙ ሰዎች ቀጥታ የሚመጡት ወደዚህ ቦታ ነው ማለት ነው። ላይክ እንደ ኳረንቲን ነው። ላይክ ምክንያቱም ላይክ አይላንድ ነው፣ ከሌላ ቦታ የተገለለ ቦታ ነው፣ በውሃ የተከበበ ነው። ስለዚህ የሚታመሙ ሰዎች እዚህ እየመጡ እዚህ ይጠራቀማሉ ማለት ነው። የዚህ ቦታ አሰቃቂ ታሪክ የሚጀምረው ከዚህ በኋላ ነው። ከ1777 እስከ 1814 ይሄ ቦታ እንደ ኳረንቲን ነበር ሲያገለግል የነበረው እንዳልኳቸው ማለት ነው። ይሄ ቦታ ላይ የሚመጡ ሰዎች የታመሙ ሰዎች ናቸው፣ በባክቴሪያው በበሽታው የተጠቁ ሰዎች ናቸው። ይሄ ማለት ግን ሁሉም ሰዎች የተጠቁ ናቸው ማለቱ አይደለም። በሰዓቱ ለምሳሌ ከፋሚሊ ውስጥ አንድ ሰው ከታመመ ሁሉም ፋሚሊ ነው ወደዚህ ቦታ የሚመጣው። ወደዚህ ቦታ ደግሞ አንድ የመጣችሁ ማለት ምግብ የሚሰጣችሁ በሄሊኮፕተር ነው። ላይክ ከላይ ነው የሚወርድላችሁ። ማንም አይጠጋቸው፣ ማንም አይደርስባቸው። ምክንያቱም በሽታ አለባችሁ ተብሎ ነው የምታስቡት። ላይክ አንድ ሰው ይታመማል፣ ሁሉም ፋሚሊ ይሄዳል ይገባል ማለት ነው። ማንም ቼክ የሚያደርጋቸው የለም። ምግብ ብቻ ነው እዛ የሚሰጣችሁ። በሰዓቱም የሀገሪቷ መንግስት በሽታ አለብህ ብሎ ካመነብህ ምንም አይነት መልስ መስጠት አትችልም፣ ማለት መከራከር አትችልም። ላይክ የታመመ ሰው ትመስላለህ፣ ኦኬ እመስላለሁ፣ ስለዚህ ቀጥታ ነው የምትለው፣ ትገባለህ ማለት ነው። እንዳልኳችሁ ይሄ ነገር ለረጅም ዓመታት ይቀጥላል። ምክንያቱም ከ1777 እስከ 1814 በዚህ ጊዜ የሀገሪቷ መንግስት አንድ ነገር ለማድረግ ይወስናል ማለት ነው። ይሄ ቦታ እየሞላባቸው መጣ። ስለዚህ አንድ ላይ ሰብስቦ በህይወት ያሉትንም የታመሙትንም የሞቱትንም አንድ ላይ ሰብስቦ ከላይ እሳት ይለቅባቸዋል ማለት ነው። ይቃጠላሉ ማለት ነው ሰዎቹ በዚህ ሰዓት። ከዛም ፋይናሊ የተቃጠለውን አጥንት ሰብስቦ አንድ ቦታ ላይ ይቀብራሉ ማለት ነው። ምክንያቱም ለቀጣይ ስፔስ ለመፍጠር ማለት ነው። የእነዚህ ሰዎች ሞቱን በሰዓቱ ብላክ ዴስ ተብሎ ይታወቃል ማለት ነው። ምክንያቱም በጣም ብዙ ሰዎች ነው የገደለባቸው። እንዳልኳችሁ 160 ሺህ ሰው በጣም ብዙ ነው ይችላል የምታክል አይላንድ ላይ ማለት ነው። በሰዓቱ ለምሳሌ ሰው ታሞ የሚመጣ ከሆነ ደውል አለ። ምን አይነት ደውል ነው? ላይክ ድምጽ ይሰማል ማለት ነው። ይሄ ድምጽ ይሰማል ማለት ላይክ የሆነ ሰው የሆነ ፋሚሊ ታሞ እየመጣ ነው ማለት ነው። ስለዚህ በሄሊኮፕተር ይወርዳል ማለት ነው። በዚህ ጊዜ ስፔስ ይዘጋጅላቸዋል። ይሄ ደውልም የነበረው እዚህ ጋር ይታያቸዋል። እዚህ ጋር ላይክ እዛ ጋር ነበር፣ ተሰብሮ ነው ወደ ታች ማለት ነው። በዚህ ሰዓትም ማንም ተነስቶ እዚህ ቦታ ውስጥ መግባት አይችልም። ስፔሻል ኬዝ ካላችሁና በጣም ተደብቃችሁ ከገባችሁ ብቻ ነው መግባት የምትችሉት።